አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ያለ ህዝነት ረህመት ከእናንተ ጋር ይሁን። ዛሬ ደግሞ በአዲስ ነገር መጥቻለሁ። ወይ ልጅነት በሚል ማለት ነው። የልጅነት ሶላት አሰጋገዳችን እንዴት ነበር ማለት ነው። እንግዲህ በፎቶ እንደምታያቸው አንዱ ሶላት ሳይሆን የምንሰግድ ያለ ነው ጓደኛ ፍለጋ ወይም ደግሞ በቃ ሌላ ነገር ነው የምናይ ማለት ነው። በልጅነታችን እንዴት ነበር? እስኪ ሁላችንም ሶላት ስንሰግድ ማለት ነው እና ስንሰግድ የስጁድ ቦታ ማየት ሲኖርብን ጓደኛ ፍለጋ ወይም ወሬ እያየን እንሰግድም። እውነት ነው ወላሂ ጓደኛ ፍለጋ ነበር የምናየው እንጂ ስንሰግድ ወሬ ምናምን አናይም ነበር ማለት ነው። እስኪ ያኔ ጓደኛ ወይም ደግሞ ወሬ እያየን አልሰገድንም። ደግሞ ልክ ፋቲሃ ሲያልቅ የምናደርገው ነገር ማለት ነው። ሱብሃንአላህ ኢማሙ ወልዷዲን ሲል ጮክ ብለን አሚን አላልንም። ልክ ኢማሙ አላሁ አክበር ሲል ኢማሙ ለማቅደም ቶሎ ብለን ስጁድ ለመደፋት አልተሽቀዳደምንም። ደህና አድርገን በግንባራችን አልተጋጨንም። አውቀን ኑሮ እንዲወጣልን ምንም ስለ ተሽሁድ ሳናውቅ አታህያቱ ምን እንደሚባል ሳይገባን የልጅነት ነገር ማለት ነው። ከጎናችን የሚሰግዱትን እያየን ጣታችንን አላወጣንም። ከጓደኞቻችን ጋር እየሰገድን አልተያያዝንም። ከዛ አንዱ ከሳቀ ሁላችንም አላነጠንም። ስጁድ ላይ እግራችንን እየከፈትን እየዘጋን እጃችንን እያሰፈንን በተለይ በእጆቻችን መሀል የሆነ ነገር የሚያሳልፍ ያህል ክፍተት መኖሩን አለበት ተብለን የሆነ አለቀጥ እጆቻችንን ለመዘርጋት አልሞከርንም። ደግሞ አንዳንዴ በቃላችን የምናውቀው የቁርአን አያ ሲቀራ ቶሎ ብለን ለሩኩ አላሁ አክበር አላልንም። በተለይ ረመዳን ተራዊህ ላይ አሊፍ ባ ቀርተን ሳንጨርስ ዝም ብለን በመሃል ትልቅ ቁርአን ከፍተን እንደምንችለው አድርገን ለመቅራት አልሞከርንም። ይሄ ሁሉ እንግዲህ ያደረግነው ነው በእውነት። አዎ ዝም ብለን ለመቅራት አልሞከርም። በፊት እየተቀረጸ የሚተላለፍ ዳዋዎች ሲኖሩ ፊት ለፊት በካሜራ ለመታየት ዞር አላልንም። ኧረ በጣም እንዲያውም አወል ሰፋ ላይ ድርድር አላልንም። ሙአዚኑ የታላላቆችን ነው ብሎ አላላሳናንም። አቤት የሆነ ታዋቂ ዳኢ ወይም ኡስታዝ ሰላም ለማለት ደስታችን ኡስታዛችን ሲያዩዙን ቶሎ ለመጨረስ ጥድፊያችን። እውነት ነው በእውነት መስጊዶች ውስጥ እኮ ብዙውን ተምረናል። የሆነ ሁሌም የማይጠፋ ትዝታ አለን የሚናፍቀን። እስኪ እናንተ በልጅነታችሁ እንደዚህ አላደረጋችሁም? አድርገናል በእውነት በልጅነታችን ጊዜ። እስኪ አንደኛችን ያኔ ብዙ ነገር ነው ያደረግነው። እኔ በሁላችንም ነገር ቢሆን ማለት ነው። በልጅነታችን ሶላት ስንሰግድ እንዴት ነበር ግን? ስጁዱን ሳይሆን የምናየው ማን እንደሚሰግድ ማን እንዴት እንደሆነ በቃ ማየት ነው እንጂ እየሰገድን አልነበረም። ግን የልጅነት ነገር በጣም እኔ እንጃ ከምንም በላይ የማይረሳ ነው ማለት ነው። ሁሌም ቢሆን ልጅነታችን አብሮን ቢመጣ እላለሁ። ግን አለፈ፣ ምን ይሆናል? የልጅነት ነገር በጣም የሚገርም ታሪክ ነው ማለት ነው። ወንደላጤነት ያስጨንቃል። መጓጓት ብቻ ሳይሆን መፍራትም ይጠበቅብናል። የዕለቱ ሀዲስ አንድ ቀን ረሱል ሰለላሁ ዐለይሂ ወሰለም ሚንበር ላይ ይወጡ። አንዱን ሩኩዕ ሲወጡ አሚን አሉ። ሁለተኛውን ሲወጡ አሚን አሉ። ሶስተኛውንም ሲወጡ አሚን አሉ። ኹጥባውንም ከጨረሱ በኋላ ይህ ክስተት በዚህ በፊት ተከስቶ የማያውቅ ስለሆነ ሷሃቦች ነገሩ ግራ አጋባቸውና ያ ረሱላህ ዛሬ ደግሞ እስከ ዛሬ ያልሰሩትን ነገር ሲሰሩ አይንሳም ፈልገው ነው አላቸው። ረሱልም ጅብሪል ወደኔ ሰለላሁ ዐለይሂ ወሰለም ጅብሪል ወደኔ መጣና አባት እናቱን ወይም
አንደኛውን አግኝቶ እነሱን በማስደሰት ጀነት ለመግባት ያልበቃ ሰው አፍንጫውን አላህ ከአፈር ያልተመው አለ። እኔም አሚን አልኩ አሉ። አንዱ ይሄ ነው። ሁለተኛው ደግሞ ረመዳን ገብቶበት በተገቢው ሳይቀበለው በአግባቡ ሳይጾሙ ከጌታ ምህረት ያጣ ባሪያ አላህ አፍንጫውን ከአፈር ያላተመው መሬት ላይ ይድፋው ብሎ ጅብሪል ዱዓ አደረገ። አሚን አልኩኝ። ሱብሃንአላህ አሉ። ሶስተኛው ያንተን ስም ተነስቶ በአንተ ላይ ሶላዋት ያወረዱ አላህ እጃቸውን ከአፈር ያላትመው ብሎ ጅብሪል ተናገረ። አሚን አልኩ። ይሄ እድል ማሳለፍ ለዚህ እርግማም ጭምር የሚያጋልጥ ነገር ነው ማለት ነው። ስለዚህ መዋዋት ብቻ ሳይሆን መፍራትም ይጠበቅብናል። ሰለላሁ ዐለይሂ ወሰለም አላህ ከመፍራት ይጠብቀን። ልጆች ብቻ ደስ የሚል እንትን ነው የልጁ ማለት ነው። የህፃንነታችን አስተዳደር ነገር ነው። ሰለላሁ ዐለይሂ ወሰለም ለማንኛውም ነገር ያው ጅብሪል ሰለላሁ ዐለይሂ ወሰለም እያሰገዳቸው እሱ ደግሞ አሚን እያሉ ነበር ማለት ነው። ከቀንድ አውጣው እንስሳ የተሰራው ቅባት ነጃ ነው ወይስ ሀጣ? ከቀንድ አውጣ እንስሳ የተሰራ ቅባት ነጃሳ ነው ወይስ ጧሃራ ይላል። በሶብርና ትዕግስት ይነበብ። ለሌሎችም ሸሪሁን መንደርደር። ቀንድ አውጣ ሁለት አይነት ነው። በሪ በየብስ የሚኖር በህያ ባህር ውስጥ የሚኖር በባህር ውስጥ የተገኘ እንስሳ ምንም ይሁን ምን ሐራምታቸውን ከተጠቀሱት እንቁ በስተቀር ሐላል ነው። ጉድ የባህር ዳኛን ታዳኝም ምግቡን ለእናንተ ለመንገደኞችን መጠቀሚያ ይሆን ዘንድ ለእናንተ ተፈቀደ። በሐጅም ላይ እስካላችሁ ድረስ የየብስ አውሬ በእናንተ ላይ እርም ተደረገ። ያንንም ወደ እሱ የምንሰፋበት አላህ ፍሩ። በመሆኑም በባህር ውስጥ የሚገኙ የትኛው እንስሳ ኖሮ ሞት ሐላል ነው። መብላቱ ከተፈቀደ መቀመሙ ከሱ የተለያዩ ማዕድኖች በማዘጋጀት ቅባት ማዘጋጀት ሌሎችንም ነገራቶች መጠቀም ሐላል ይሆናል ተብሏል። እንግዲህ የቀንድ አውጣ ቅባት ሐላል ነው ተብሏል። በባህር መጠቀም ይፈቀዳል። ይሄኛው በባህር ውስጥ ያለው ቀንድ አውጣ ሲሆን ሁለተኛው ደግሞ የየብስ ውስጥ ስለሚኖር ይሆናል። ወላ የሐል አልካሊ አልሃዚ ወአልሐይዋን አልበሪ ወላ ሸይ ሚን ሐሸራት ኩለሃ ከዋዚዕ ወልኸንፊ ወነምል ወነሐል ወዝባብ ወልዲቢር ወደዋ ይላል። ከላ እነዚህ ሁሉ ደዋ ናቸው። የየብስ ላይ የሚኖሩ ቀንድ አውጣ መብላት አይፈቀድም። አንዳችም ነገር ከምድር ነፍሳቶች መብላት አይፈቀድም። እንግዲህ የባህርና ቀንድ አውጣ ሁለት አይነት እንደሆኑ ነው የሚናገረው እነዚህ ላይ ማለት ነው። ጉዳቱን ንብ፣ ዝንብ፣ ተርብ፣ ትን ሁሉንም በራሪ ባይሆንም ቅማል፣ በረሮት፣ ትንኳት፣ ትንኝ ሁሉ ከሱ አይነት የሆኑት መብላት አይፈቀድም። ላቅ ያለው ጌታ እንዲህ ይላል፣ በእናንተ ላይ የሞቱ ነገሮች ክልክል ሆኑ። አልማኢዳ እንዲህ ይላል ማለት ነው። ለማረድ ሞች የሚሆን ነገር ጉሮሮ ላይ ብለዋል። ማረፍ የሚቻልበት እንስሳ መሆን አለበት። ማረድ በጉሮሮ እንጂ በሌላ መሆን አይችልም። ማረድ ያልተቻለ ነገር ወደ መብላቱ ምንም አይነት መንገድ የለውም። የላቀው ጌታችን የሞተ ነገር ሐራር ክልክል ሆነባችሁ ሲል ያረዳችሁት ሲቀር ብሏል። አሁን የተጠቀሱት ቀንድ አውጣው ጭምር ለመታረድ ባለመቻሉ እሱም መጥበሱም ሆነ ፈጭቶ መጠቀም መብላት የተከለከለ ተግባር ይሆናል ወይም ነጃሳ እንደሆነ መብላት ነው። ዝንብ በአንዳችሁ ዕቃ ላይ ከወደቀ ወደ ውስጥ ነክሮ ይጣለው ብለዋል። ነጃሳ ባይሆን ወደ ውጭ ጣሏት ባላሉ ነበር። ከአብዱራህማን ቢን ዑስማን
ተይዞ አንድ ዶክተር ወደ ነብዩ ሰለላሁ ዐለይሂ ወሰለም ዘንድ መጣና እንቁራሪትና ለመድኃኒት ሊያደርጋት ጠይቃቸው ከለከሉ ይላል። የየብስ ላይ ያሉ ነፍሳት ሀላል ቢሆኑ ኑሮ ባልከለከሉት ነበር። ቀንድ አውጣ ከነፍሳቶች መካከል መሆኑ አጠራጣሪ አይደለም። ኢማሙ ነዋዊ አላህ ይዘንላቸው እንዲህ ይላሉ። ሀዛሀብ ለአነማኢ ፊ ሐሸራት አልአርዲ ሀዚና አንሃ ሐራም ወቢ ቃለ አቡ ሐነፊያ ወአሕመድ ወሙሐመድ ዳውን ማለት ነው። የኡመሞች አካሄድ በምድር ነፍሳት ላይ እሷ ሐራም ናት የሚል ነው። በዚህም አቅም አቡ ሐነፊ አህመድ ዳውድ ሄደውበታል። ኢማሙ ኢብኑ ሐዚም እንዲህ ይላሉ። ወቃለ ኢብኑ